ሰላም የዶክተር ኤስ ዩቲዩብ ቻናል ቤተሰቦች እንዴት ናችሁ? ዛሬ መጥቻለሁ። ባበዱና ቀውጢ በሆኑ ቪዲዮዎች ጎን ለጎን ተከስቻለሁ። ፌቄስ ነው ምንለው ዛሬ ከት ነው ምንለው። የትም መሄድ የለም። እስከ ቪዲዮ መጨረሻ ንቅንቅ እንዳትሉ አብረን ፈታ ዘና ፏፈሽ እንላለን ማለት ነው። እዚችው የትም ሳትንቀሳቀሱ ማለት ነው። ቤተሰብ ያልሆናችሁ የሰብስክራይብ በተናውን በመጫን ቤተሰብ ይሁኑ። እንዲሁም የደውል ምልክት ትመጣለች፣ እሷን ነሃ አድርጉ። ዛሬ እንግዲህ እንዳያችሁት በአዲስ ስቱዲዮ፣ በአዲስ መንፈስ፣ በአዲስ ስሜት ከች ብለን በቃ ከች ብለን እስቲ አዲሱን ስቱዲዮን ከ10 ሬት አድርጓት። ከ10 ሬት ከተመቻችሁ ይቀጥላል፣ ካልተመቻችሁ ለእናንተ ማን ሆኖ ነገር የለም ይቀየራል። ማርስ ላይ ይሰራላችኋለሁ ለእናንተ ሪአክሽን ቪዲዮ ማርስ። ቪዲዮን ከመጀመራችን በፊት የሰብስክራይብ በተናዋን እንዳትረሳ፣ እሷን ጠቅ አድርጉ። ቤተሰብ ይሁኑ። ቪዲዮ ከተመቻችሁ ደግሞ ላይክ በተናዋን መጫን እንዳትረሱ። ቪዲዮን ለማየት ዝግጁ ከሆናችሁ እንጀምር በሉኝ። እንጀምር ዳይ ወደ ቪዲዮ የኔ ወድ እንዴ የኔ ልዩ እንዳታለቅስ ድንገት ሽክርታይ እኔ ሽክርክር እንዴ ትርታይ ይሄውን አዲስ ፍቅር ነው ወይ እንዴ? በሆድሽ የሚያክል ጽንስ ይዘሽ አዲስ ፍቅር ነው ወይ? ለአዲስ ፍቅር እንኳን እንደዚህ መሆን እኮ ቀርቷል። እባክሽ እህልና ምጣድ አታባክኝ። ይሄንን ያጣ ብዙ ምስኪን ኢትዮጵያዊ ያለ። ፕሊስ እህል አታባክኝ። በእህል አትቀልጂ፣ በእቃ አትቀልጂ። እባክሽ ፕሊስ ተመለሽ፣ ከዚህ ድርጊትሽ ተመለሽ። እንደው አዎ ጎዳና ስወጣ ምንድነው አባ የሚበላ ነገር ካለ ጊዜ ምግብ ከበሉ ትንሽ የሚቀመስ ነገር ወሽ ተበገኝ ነው ያው ባሄን ብላሽ እኔ እኮ ሽንኩርት የፈጠጠበት ምግብ አልበላ። የዳ ቀብራራ ወደ ሰማይ ያራ ማለት ይሄ ልጅ ነው። ተንጋለው ቢተፉ ተመልሶ ወደ አፉ ግን ነበር አያቴ። እውነቷን ነው። ፍቅር ሰላም አለማሹ እንዴት ነው? አንተ ነህ ዲሳሪው? ዲሳሪው ነኝ። ኦኬ ቤት ናት ዲሿ። ቤት እስከምንሄድ ድረስ ግን አካውንት ንገረኝ እሺ። አንድ ጊዜ አካውንቱ ከስራ በኋላ አይደርስም? እኔ ቅድመ ክፍያ ነው ወደ እኔ ጌታ። እሺ 1000 እሺ 1000 35 41 84 0 48 ማን ነው የሚለው? አማኑኤል። ኦኬ እያስኪ ስንት ደረሰ? ምን ነው 30 ሺህ እኮ ነው የሚለው። ታዲያ እኔ ጌታ አይደለም የዲሽ እኮ 3000 ነው። ችግር የለም። ይኸውልህ ምን አለ መሰለህ፣ ምን አልገባም ነው እንዴ? እኔ ጌታ እንደዛ አይደለም። 10 ዲሽ ነው እንደምሰራው። የአንድ ዲሽ እኮ 3000 ነው። እኔ ምን አንተ የከተማ አይደል እንዴ? ኧረ እያስጨነቁኝ ነው። ወገበን ይጭናቄ እኔ ጌታ ምንድነው እንደዚህ መርበትበት? ሰራ አርጋብላ ነው የተባልከው። ኦኬ ታደምሽት ምን አባ ያለቀምት ናብያ ለማንም ከዚህ አይነትና እየሰጡ መላክ። ኧረ ትችላላችሁ። የምር አንደኛ ጀግና ናችሁ አሉ። ባይዞይ እንደዚህ አይነት እማማዎች ማነው ማሆዮች ወይዘሮች አሉ። እንደዚህ አይነት ወይዘሮች አሉ። ወንድ ልጅ ቆሞ ከሚሸና ቁጭ ብሎ ይሽና እንዴው ዲናችሁ ወንድ ቆሞ ከሚሸና ይልቅ ቁጭ ብሎ ቢሸና የተሻለ ጤና ጥቅም ሊያገኝ ይችላል እንዴ ብላችሁ አስበሽ ታውቃላችሁ? ምን መሰላችሁ? አንድ ወንድ ቁጭ ብሎ በሚሸናበት ጊዜ ሆዱ ዙሪያ ያሉና ፐልቪክ ፍሎር ላይ ያሉ ጡንቻዎች ሪላክስ ያደርጋሉ። ይሄ ደግሞ የመሽናት ሂደቱን ቀላል ያደርገዋል ማለት ነው። ስለዚህም ሸንተው ሽንት ውስጣቸው እንዳለ እንደቀረ የሚሰማቸው ከዛ ደግሞ ለመሽናት ለመጀመር የሚቸገሩ ሰዎች እና ፕሮስቴት ኤንላርጅመንት ያላቸው ሰዎች ቁጭ ብሎ መሽናቱ የተሻለ ጠቃሚ ይሆናል ማለት ነው። እስኪ እናንተ በሐሳቡ ተስማማላችሁ? እኔ በዚህ ሐሳብ አልስማማም። እንዴ እኔ ሳተናው ልጅ ወንዱ ልጅ እንደዚህ ቁጭ ቁጥጥ ብዬ እንደ ሴት ልጅ በፍጹም አላደርገውም። በሐሳቡ ተስማሙ ካላችሁ ቀሚስ ለብሳችሁ ቁጭ ማለት ትችላላችሁ። እንደዛ ነው አሰራሩ እንደዛ ነው። ትንሽ ይሄ ሳይንስ ወደሆነ ነገር ይሄዳል ይመስለኛል። አንዳንዴ ትንሽ ወጭበር ይላል። አዎ ከኔ ጋር ማሄድ ሳይንስ ነው ይሄ። ስለዚህ አልስማማም። እስኪ የምትስማሙ በኮመንት እስማማለሁ በሉ። ዶክተር ቡና አልኮ ተሽሎካል። አንተ ግን ማድረግ ያለበት ጨጓራክ እንዳይነሳብህ ማቆም ወይም መቀነስ ያሉበት ምግቦች ተጠባበሱ፣ ዘይት የበዛባቸው ምግቦች እንዲሁም የስንዴ ይዘት ያላቸው ምግቦችን መቀነስ። ችግር የለውም ዶክተር፣ ሁሉም ይቆማል። በተለይ ደግሞ ቡና መጠጣት ማቆም አለብህ።
ቡና ለጤና ጥሩ አይደለም። ምን አልሽኝ ዶክተር? ቡና መጠጣት ቡና ይሄ ተቆልቶ ምናምን ተፈጭቶ የሚጠጣው ቡና ነው? ከዛ ሰላም ትሆናለህ ዶክተር። ሰላም ማቆኔ ነኝ አንቺ ነሽ ማለት እንዴት ነው? የተማረ ሰው ነው። ቆይ የተማረ የተመራመረ ቆቤ ጫነ ዲግሪ ያለው ሰው ነው ዶክተር የሚሆን አልተባለም? እንዴት ነው የተማረ የተመራመረ ሰው? አስጨርሽ። ቡና ቁም ብሎ ሊያዝ የሚችለው ለታቅ ልገይ ነው? ጤነኛውን ኩብሽ ማለት እስከ 4 ነው የተማርሽው ነው? እስከ 4 ተማርሽና ዶክተር ዝም በይ ማናት ዶክተር ነሽ? ዶሮ ምን ትመስላለች? በእናትህ አይ አይደለም ወንድሜ፣ የስጋ ቆራጭ ጋውን የለበሰችው እቺ ዶክተር አይደለም። ቡና አቁም። እኔ እንዳንተ አልጨቃጨቅም። እሰይፋታለሁ። ከዛ ሬሷ ነው የሚወጣው። ከዛ ከምሰራበት ዋይ እየተባለ ሬሷ ይወጣል። እኔ እኮ ቡና ስጠጣና ሳልጠጣ አንድ አይደለም። አዎ አንድ አይደለም፣ ሁለት ነን። በቃ ቡና የጠጣውና ያልጠጣው እየተባለ ነው። ሳልጠጣ ማወራውን ነገር ባይዘው እንዳታምኑ፣ ውሸት። ከጠጣው በኋላ ነው ሁሉን ነገር ትክክል ማወራው። ምሰራውም እንደዛው ስጠጣ እና ከቡና ጋር ባታነካኩኝ። አዎ ሰሞኑን ያሰራዋት አሮጌ ሽጉጥ አለች። እሷን እንድጠቀም አታስገድዱኝ። በቡና በኩል መታችሁብኝ። ስለዛ በጸበላችሁ ወይኔ ፍሬኑን ቢያለኝ ንስሓ ግቡ። እሺ ወይኔ ሞትንልሽ። ወይኔ መሞታችን እኮ ነው። የኔ ፍቅር መሞታችን ካልቀረ የምነግርሽ ነገር አለ። ጉድ ምንድን ነው የኔ ፍቅር? ከእናትሽ ጋር ከእህትሽና ከአያትሽ ጋር ምንድን ነው ተጋድሜያለሁ። ይቅርታ አድርጊልኝ የኔ ፍቅር። የኔ ፍቅር ወይ እኔ የምነግርህ ነገር አለ። ንገሪኝ። ሰርሞቶ ነበር። ወይኔ ከአባትህ ጋር ከዘበኛችን ጋር ከአጎትህ ጋር ከድሩ ኮሚቴዎች ጋር ምንድን ነው አልኳን ተኛሽ። መሞታችን አይቀር። በቃ ንስሓ እንገባለን። ወገን ተርፈናል። አቁሜዋለሁ። አድንግጥ። አቁሜዋለሁ። ይዤዋለሁ። ካናዘዝክ በኋላ አቅም ያለው ትላለህ እንዴ? መገልበጥ ነው በቃ። ከዚህ በኋላ እኮ ህይወት የለም። ህይወት በቃ ተቋረጠ እዛ ጋር። እስኪ እናንተ ተናዘዙ ብትባሉ ምንድነው የምትናዘዙት? እንደዚህ አይነት ነገር ቢገጥማችሁ ጻፍ አድርጉ። ዲያሪ ይሄን የመሰለ መልክ ይዤ የማንም ገርዳሜ ጅብ እየጋለበ ይሄዳል አይደል? እኔ በግሬ ኳትናለሁ። የማንም ገርዳሜ ሰላቢን እንደውን ገርዳሜ ያልከው ልክ ድስባሪ በዚህ ሰውነት እንኳን ጅብ ዳይኖሰር ጋልብ ነበረ መግዛት አያቅተኝ። እናንተ ለምን ውበትን ተጠቅማገዘ? ዲያሪ ነው ሁሌ የሚመድበኝ ቦታ ሰው ማሰናከል፣ ህልመ ሌሊት ምናምን ነው። በቃ ገንዘብ ያለበት ቦታ ድረሽ ብሉኝ ብያላቅ። አንተ የምታማርረው ቦታ እኮ ሰሌ በነፃ ይሰሯል ታውቃለህ። ምን ህልመ ሌሊት ይስራዋ ከኔ ከተሻለክ ቆይ ሙታ በስጋ ልክ ያለ ፍቃዳቸው ደፈረ ልታስብለው ነው? ያለ ፍቃዳቸው ምን እኔ ፈቅደውልኝ ነው የምሄደው? ዲያሪ አዋ ሳይጸልዩ ከተኙ ፈቀዱልህ ማለት ነው። ሁሌ መናገር አለባቸው ባፋቸው። ታዲያ እትያዝ ጋር እናቴን አጣው። አንተ ትያዝ ጋር ሞቶ ነው ሰላቢ። አሁን አመለጡኝ። ሳልደርስላቸው ሳልሰልብላቸው አመለጠኝ። ወይኔ እናቴን ምን ሆኖ ነው የሞቱት ግን? በግሩፕ ጸብ እናንተ አመረራችሁ እንዴ? ማለት አውቃ ነው አልሞቱ። ኧረ ጠላታቸው ይሙት። እኔ ባግ ማስታወቂያ ልሰራ ተፍተፍ እያልኩኝ ነው። ግዴታ ማልቀስ አለበት ተባለ። ምን አባቴ ላድርግ? አስበዋል ግን ለትያስካል እንዲህ ካለቀሱ ቦስ አንተ ብትሞት እንዴት እንደማለቅስልህ። ኧረ በጦር እንዳለው ገርዳሜ ይሄ ልጅ በጣም ነው የሚመቸኝ እና በጣም ይችላል። ሴጣን ሰውና ሰላቢ ሆኖ ነው የሚሰራው። በጣም ጀግና ነው። በጣም ይችላል። አሁን የኔ አሟሟት ነው ወይ? ትጠጣለህ? ልጠጣ በአንተ ቤት አንዳንዴ ድካም እንደዚህ ያደርጋል እኮ ባይዞ። ገመድ አይታችሁ እባብ መስሏችሁ አያውቅም? በቃ ልክ እንደዛ ማለት ነው። እቺ በጣም ከባድ ነች። ለማንኛውም ተመለስ ይመለሱ ፋዘር። አይ ሙከራ ኦኬ። ሪካርዲንግ ላደርግ ነው። እስቲ ብቸኝነት ሲሰማኝ አሁን አንድ መላ የመጣልኝ መስሎኝ ነው። መጀመሪያ በሪካርዲንግ ልሞክረውና ከዛ በኋላ ላይቭ እንደዚህ ገባለሁኝ እና ከአንዳንድ ጊዜ የሚሰማኝ ብቸኝነትን ያስረሳኛል ብዬ አስቤ ቲክቶክ ላይ ላይቭ ለመግባት ከእናንተ ጋር ለመጫወት አሁን ይህን ሪኮርዲንግ እንደ መለማመጃ ይህን ፖስት አደርገዋለሁ። ከዛ በኋላ ምናልባት ላይቭ ገብቼ ከእናንተ ጋር መጫወት ምናምን እድል ይሰጠኛል ብዬ አስባለሁ። ከብቸኝነት ይገላግላል፣ መደበሪያ ይሆነኛል በሚለው ሌላ ምንም የማገኘው ትርፉም እንደሆነ ራሱ አላውቀውም። ይሄ ላይቭ መግባት ምናምን የሚባለውን ነገር
ችግር የለውም ፈታ እንላለን እንደበራለን። አንተ ብቻ አትጥፋ፣ ሁሌ ከች በል እንዳፍታታ እንዳዝናናህን እኛ ደግሞ በተራችን እናዝናናሃለን። ችግር የለም አለን አለን። አዎ There's no one above it. We all need some loving, some kissing and hugging like yeah. You can't live without it. Yeah, I used to doubt it, but now that I found it, yeah. 'Cause my baby's got angel eyes. Yeah, my baby's got angel eyes. But now I've been down and lonely. I wish if only the whole world could feel my vibe. ልታስተላልፍ የፈለግሽው መልእክት ትንሽ አልገባኝም። መልእክቱም አልገባኝም። እናንተ እስቲ የሚገባችሁ ከሆነ መልእክቷን ጻፍ አድርጉልኝ፣ በኮሜንት ጻፉት እስኪ። የዚህም አልገባኝ የዚህም መልእክት የነዚህም ማለቴ የነዚህም መልእክት አልገባኝም። እናንተ ጻፍ አድርጉ። አሁን ጻፍ አድርጉ። ትንሽ ግር እያለኝ ስለሆነ ግር እያለኝ ነው። እሺ እንዴ መጣች። በዚህ ነገር ላይ እናንተ ሐሳብ ስጡበት እስኪ። የልጁን ሐሳብ ሰምታችኋል። ደግሞ ጆርዲ ነች ጆርዲ የምትባለው የሷንም ሐሳብ ሰምታችኋል። እስኪ የትኛው ትክክል ነው ለእናንተ? ውሻዬን ከልጆቼ የበለጠውን ያሳደግኩትን ያሰርኩትን አስከትብ ያለው እያልኩ እየለፈለፍኩ አውጥቶ ገደሉብኝ። ሰው ቤት ማሄድ ውሻዬ። አይዞሽ ማዘር በቃ አልቅሱ በቃ አይዞሽ። ከልጆቼ የበለጠ ያሳደግኩት ውሻዬ ነው። የፈረንጅ ውሻ አውጥቼ ሰጠው። አውጪ 50 ሺህ ብር ትቀጫለሽ፣ 3 ወር ትታሰሪያለሽ ተባልኩ። ከዚህ በላይ ምን ላድርግ? አገርም ዱላ ሲዘው አውጥተው ነው ያስጨበጨቡ። ማዘር አናግሯት። ደህና ነኝ እግዚአብሔር ይመስገን። ሽታ ነኝ። ሰይዱና ነው። ሰይዱና ቀበሌ ሆሳና ከተማ። ውይ ማዘር ሲያሳዝኑ። አው ሰሞኑን ሰምታችኋል። ሆሳና ከተማ ውስጥ ውሻ እንትን በገመድ አንጠልጥለው እየገደሉ እኔ ራሱ ቲክቶክ ላይ ሲዘዋወር አይቼ በጣም አዝኜ ነበረና ምናልባት ያልተከተቡ ከሆነ ምናምን ለማህበረሰቡ ጤንነት ሲባል ሊደረግ ይችላል። ግን በዛ መልኩ አይደለም የሚገደሉት። ሲገደሉም በሐኪሞች መሰለኝ እኛ አካባቢ እንደዛ ስለሆነ ብዬ ነው ያየነው። ያገዳደል እንትን በጣም የሚደብር ጀስ በጣም የሚያስጠላ በገመድ ሾምቆቆ ሰርቶ መስቀል ውሻ እኔ እንደዛ ሲገደል አይቻላቅም። ለመጀመሪያ ጊዜ ነው። እሱም ደግሞ
ኢትዮጵያ ውስጥ ሆሳና ከተማ ላይ እንደዛ ሲደረግ ነበር። እሳቸው እንግዲህ ያው ውሻቸው ተገሎባቸው ነው የሚያለቅሱት። ባይዜ ውሻ ከሰው ልጅ እኩል በጣም ፍቅር የሚያስይዝ እንስሳ ነው። በጣም ሊታዘንለት የሚገባ እንስሳ ነው። ከተከተበ በቤተሰብ ቁጥጥር ስር ከሆነ እኮ ምንም የጤና ስጋት አይደለም። እና የእንስሳት መብት ምናምን ተከራካሪ የሚባል ነገር አለ፣ ግን ታውቁት ነው። እስኪ እቺን ቆንጅዬ አይተናት እንመለስ። እግዚአብሔርን ይሄን የመሰለ መልክ ሰምተናት እንመለስ እንዳለላችሁ ደማችሁ ፈልጦ ላትመለሱ ትችላላችሁና ባይዘዌ ግን this days አዲስ አበባ ላይ እሷን የሚመስሉ ሴቶች ሚሊዮን ናቸው። ስታዩዋቸው ከሩቅ ለግላጋ ናቸው፣ በጣም ደስ ይላሉ፣ ከለራቸው ያምራል። ዋው ብላችሁ ቀርባችሁ አታናግሯቸው። ስታናግሯቸው ደማችሁ ነው የሚፈለው። በቃ ስፔሻሊ ወንዶች ትጋሩኛላችሁ ይሄንን። ምክንያቱም በጣም ደስ ብላቸው ምናምን ሲቀርቡ ሌላ ታሪክ ነች። በቃ ልጅቷ ዕውቀት የላትም፣ ከዕውቀት ነፃ ናቸው። አሁን ያለው የኢትዮጵያ ፕሬዝዳንት ማን ነው ብትሏት እቺ ልጅ እንሳት አታውቀውም። ስለ ዓለም ኢንፎርሜሽን አያውቁም። ዓለም ምን ላይ ነች፣ ኢትዮጵያ ምን ላይ ነች የሚያውቁት ታሪክ የለም። ኦል ዴይ ኖ ኢዝ በቃ ስለ መልካቸው ስለ ቁንጅናቸው ነው የሚያውቁት። ኮሙኒኬት ማድረግ ከሰው ጋር አንዱ መልክ እንደሆነ አያውቁም። ከዛ ቀርቦ ሰው ይሸሻቸዋል በቃ። ምክንያቱም ወይ ለሌላ ነገር ነው የሚፈልጋቸው። ምክንያቱም ይመስለኛል እኔ አካባቢያቸው ሲያድጉ ስታምሪኮ ብዙ ቆንጆ ልጆች ማለት ነው ስታምሪ በቃ አንቺ ምን አይነት ባል እንደምታመጭ ምናምን ተብሎ ነው ያደጉት። ግን ሴት ልጅ እንደኔ በቃ ይሄ በጣም ስለ ቁንጅናው ማወቅ የለባት። ካወቀች በቃ መሸጥ የምትፈልገው ያ መልኳን ነው እንጂ ሌላ ዕውቀቷን መሸጥ አትፈልግም። ሌላ ነገር ሊጨምርበት አትፈልግም። በቃ የምታውቀው ነው ይዛ የምትመጣውና የሰው ልጅ መገምገሚያው የቁንጅና መገምገሚያው ብዙ ነው። ምሳሌ እኔም ብትጠይቁኝ እኔ በጣም ድምጽ ያላት ሴት ትማርከኛለች። ቆንጆ ነች ሴት ልጅ ቆንጆ ነች የምለው ድምጿ ስታቀነቅን የሚገርም ድምጽ ሰውን ሁሉ ቀልብ የምትስብ አይነት ድምጽ ሲኖራት ዋው ላለው በቃ እኔ እንደዚህ ደስ ካለች ተቃራኒ ጾታው ደግሞ ሌላ ወንድ ልጅ ደግሞ እንዴት ሊወዳት ነው የሚችል? የኔ ይሄ ነው። ሌላ ሰው ደግሞ በቃ የሆነች በጣም አስተዋይ ሴት ምናምን ብዙ አይነት ውበት አለ በምድር ላይ። እወቁ፣ ዕውቀት ይኑራችሁ። ባዶ ናቸው ባይዘው እሷ ሚዲያ ላይ ስለወጣች ነው እንጂ ሶሻል ሚዲያ ላይ የምናያቸው አንድ የሚያጋሩን እኮ ሴቶች አሉ ከ18 እስከ 26 ምናምን ናቸው። ምንም ቆንጆ ናቸው፣ ግን ሲያወሩ ትደነግጣላችሁ። እንዴት ነው ይሄንን የማያውቁት እነዚህ ልጆች? መቼ ነው የሚያውቁት ይሄንን ነገር? ማንነውስ የሚፈልጋቸው? ለትዳር ማንነውስ እነዚህ ልጆች የሚፈልጋቸው? ቤቱን ሲያስተዳድሩለታል። ሰውም ለሌላ ነገር እንዲፈልጋቸው ነው አትራክት የሚያደርጉትና አትዘኑባቸው። ስፔሻሊ ወንዶች ትረዱኛላችሁ። በጣም እንዲህ አይነት ሴቶች አሉ። ብቻ ተውት። እንግዲህ ሰሞኑን እቺ ልጅ በጣም መነጋገሪያ ነበረች። እኔም ሪአክሽን ቪዲዮ ሰርቼባት ነበረ። ምንድነው የምትለው? ስንት ገርዳሜ መኪና እየነዳ እኔ ይሄንን መልክ ይዤ በእግሬ ዝናብ እየዘነበብኝ እየሄድኩ ነው ባይነች። እንግዲህ እና ያው በመልክ አይነዳም መኪና በመልክ መልክ ለሁሉም ነገር መፍትሄ አይደለም። እዚች ዓለም የተወሳሰበች ናት፣ ብዙ ነገር አላት። ቺንም ትጠይቃለች። መልክ ብቻ አይደለም ባይነች እህታችን። ክብረት ይስጥልን። እኔም ወርጄባታለሁ። እስኪ እንደውም ላሳያችሁ። በጣም ከሚያሳዝን ነገር መሃል ማለት ነው እግዚአብሔርን ስንት ገርዳሜ መኪና እየነዳ እግዚአብሔርን ይሄን የመሰለ መልክ ይዤ በእግሬ እንደዚህ ዝናብ እየዘነበብኝ ነው የምሄደው። በጣም ያዘንኩት ጌታ፣ በጣም ያዘንኩት የሆኑ ይሄን የመሰለሽ ልጅ እግዚአብሔርን እንደዚህ ያርገን ካጠገብ ያሉ ሰዎች ማለት ነው ከቸርች ሲሞታ ምን እንደሚያስሉ የአፍሽን ስፋት እንዲሁ ሳየው መኪና ለመንዳት ሳይሆን የተፈጠርሽው መኪና ፓርክ ለማድረግ ነው የተፈጠርሽው አፍሽ ውስጥ። አዎ አፍሽ አከፋፈቱ ለመኪና ፓርኪንግ እንጂ ለመኪና መንዳት አትሆኝም አንቺ። ይሄን መልክ ይዤ መኪና አልነዳውም። ታዲያ ምን ትጠብቂያለሽ? ሀገራችን ውስጥ እኮ ብዙ ነገሮች ተጀምረዋል። መንገድ ላይ የሚቆሙ አሉ፣ ባዲ ነው ቦዲ የሚባልም አሉ። በእነሱ በኤጀንት በኩል እኮ መስራት ትችያለሽ። ይሄን መልክሽን መቸብቸብ ትችያለሽ። ማን ከለከለሽ? ደረሰኝ የለብሽ፣ ቫት የለብሽ። መቸብቸብ ነው መቸብቸብ። እቺን ከደፈንሻት ማለት ነው። እንደው 18 ዓመት እንዳለፈው ሰው ቆም ብለሽ ብታስቢ ኖሮ እነዛ ገርዳሜ የሚመስሉት መኪና የነዱት በውበታቸው ሳይሆን በልባቸው ነው። የውስጥ ውበታቸው ነው
ባህሪያቸው ነው ያን መኪና ያስነዳቸው ቢገለጥልሽ ማለት። በሰሞኑ ኮሜዲያን እሸቱ ወደ ዋልድባ ገዳም ሄዶ የሰራው አነጋጋሪ ቪዲዮ ነበረ። በዛ ቪዲዮ የተነሳ ብዙ ውዝግቦች ብዙ ጭቅጭቆች ተነስተዋል። የገዳሙ አባቶች እሸቱ ላይ ክስ አቅርበው ነበር ቪዲዮን ያላግባብን የሰራው በሚል። ነገር ግን እሸቱ ደግሞ የይቅርታ ቪዲዮ ወዲያው ሰርቶ አባቶች ይቅርታውን ተቀብለውት ይሄ ጉዳይ አብቅቶ ነበር። ይሄ ጉዳይ እንደገና ተቀስቅሶ አሁንም በገዳሙ አባቶች ለእሸቱ መልእክት ተልኳልና እስኪ አብረን እንስማ። ለእሸቱ መለሰ ስመ ክርስትና ወልደ ገብርኤል በዋልድባ እንዳልሻ ቅድስት ኪዳነ ምህረት ዘተስፋ ሐዋርያት አንድነት ገዳምና በገዳሙ ስም በተሰበሰበው ማህበረ መነኮሳት ስም የምናስተላልፍልህ የክፉ ስራ ውጤት ምን አገኘህ ልጃችን? እግዚአብሔር አምላክ ፈቅዶ እመቤታችን ወዳ ወደዚህ የተባረከና የተቀደሰ ቦታ መጥተህ ነበር። በረከት ልትቀበል ቦታውን ልትጎበኝ ከአበው አባቶች ልትባረክ የእነ አቡነ ሳሙኤል የእነ አቡነ ተስፋ ሐዋርያት የእነ አቡነ ሚናስ የእነ አቡነ ምስራቃዊ በረከታቸው ሊያድርብህ አበው በሚስጥር ጠርተው ነበር። አንተ ግን ዋልድባን አቃለልከው። የአንድ ባለሀብት መኖሪያ ቤት ያክልን እንኳ ክብር አልሰጠኸውም። ከጽሞናው ቦታ ከስውራኑ ቀዬ ከውግዘቱ ስፍራ ካልተፈቀደው ቤተ መቅደስ ሴት አሯሯጥክበት። አበው አባቶችን አሳዘንካቸው። መናንያን አርድእቶችን አሸማቀከን። የተስፋዋን ምድር ገዳማዊ ቅድስትን የመናፍቃን መሳለቂያ ያደረካት። አስቀምጠን ቁጭ አድርገን ፊት ለፊት እየተያየን ስለ ቦታው ታላቅነትና ክብር እንዳልነገርን ሁሉ አንተ ግን እንደምንም ሳትቆጥረን ታሪካችንን ከቆሻሻ ውስጥ ቀበርከው። ይህች 12 ዓመት ሴት መነኩሴ እያልክ ያልመነኮሰችውን ገና ባመክሮ ያለች ለዛውም የአበው አባቶችን ውግዘት ጥሳ ዋልድባን ያክል ትልቅ የቅድስና ቦታ በድፍረት ኃጢአት የኔ ነው የምትል ሴት ያሯሯጥክበት የቅድስና ቦታ ተራ የድራማ መስሪያ ሜዳ አልነበረም። የተባረከው የቅድስና ቦታ ዋልድባ ነው እንጂ። ስለ ዋልድባ ታሪክ ስንነግርህ፣ ስለ ቃል ኪዳኑ ስፍራ ስናብራራልህ፣ ስለ እውነታው ስናወራህ አንገትህን ስትነቀንቅ የነበረው ለካ ከአንገት በላይ እንዲሉ ከአንገት በላይ ነበር። በዓለም ላይ ያለውን ስርዓት ይዘህ መጥተህ ሴቶች ከወንዶች በምን ያንሳሉ እኩል ናቸው የሚለውን ዓለማዊ አጀንዳ ቀርጸህ አምጥተህ አበው ካልፈቀዱት ቦታ ከተቀደሰው ክልል ሴቶችን አሻግረን እነርሱንም አስወግዛ ወደ ቤትህ ተመለስክ። አፈር መስለን አፈር ግጠን መሬት ነክተን ዕለተ ሞታችን ከምንጠባበቅበት የአባቶቻችን አጽም ከምንጠብቅበት እግዚአብሔር አምላክ ካለም ሰውሮ ያስቀመጠውን ቦታ ሳንጠራ ሳንጽፍልህ አንዲት ለዋልድባ ጥፋት ዲያብሎስ ያዘጋጃት ሴት ጎትታ አምጥታህ ይሄው የቅዱስ ቦታ ታሪክ ጥቁር ጥላሸት ቀባኸው። ዋልድባ የሴቶች ገዳም ብለህ በምስኪን ኦርቶዶክሳውያን አእምሮ ውስጥ ቀረጽከው። ዋልድባን ነገስታት አልደፈሩትም ነበር፣ ጳጳሳት አልተቃወሙትም ነበር። ሁሉም የሚያውቀው ዋልድባ የራሱ ዳር ድንበር እንዳለው የራሱ የመተዳደሪያ ስርዓት አበው ህግ አበው እንዳለው ማንም ዘሎ ዘው ብሎ የማይገባበት የተከበረ ቦታ መሆኑን ነበር። አንተ ግን በዋልድባ ስርዓት ፍጹም ነውር የሆነውን ስርዓት የከለከለውን ሴቶችን አጠራቅመህ ዋልድባ የሴቶች አንድነት ገዳም የሚል አዲስ ነገር ለዓለም አስተዋወቅ። ህዝበ ኦርቶዶክሳውያንንም አደናገርክ። ለገንዘብ ስትል ይህን ክፉ የታሪክ ጠባሳ የታሪክ ብልሽት ጥለህ አለፍክ። አንከስህ፣ አንደበት የለን በየትና ወዴት አድርገን። ካሁን በፊት ሲፈርድ የነበረው ዛሬም እየፈረደ ያለው ነገም የሚፈርደው የዋልድባ አምላክ በዚህ በተሰበሰብነው ማህበረ መነኮሳትና በአንተ መካከል በእውነት ይፍረድ። አሜን። የኔ ጥያቄ ከሁለት ነገር ይመነጫል። ከአንዱ ከዚህ ነው። አንደኛው ከውጪ ራሱ ኮሜዲያን እሸቱ ይሄን ቪዲዮ የሰራሁት ሊቀ ጳጳሱ ጽፈውልኝ ነው ብሎ በሊቀ ጳጳስ የታዘዘ ነው ዋልድባ የሴቶች ገዳም የሚለውን ስም የሰጠሁት ብሎ ራሱ ነግሮናል ለአብረታት አባቶች በሰጠው ቪዲዮ። ስለዚህ ከዛ በመነጫ አይደለም ወይ ያን የሰራው ከህግ ተነስቼ ነው ከሊቀ ጳጳስ ደብዳቤ ተነስቼ ነው ብሏል። አንድ ይሄን ያዙልኝ። ሌላ ቀደም ሲል እርሶ ለገንዘብ ብለህ የገዳሙን ስም የሴት ገዳም የሚል በኦርቶዶክሳውያን ልብ ውስጥ ተከልክ ሲሉ እንዲያውም ገዳሙም እናቶችም ገንዘብ እንዲረዱ አይደለም ወይ ኮሜዲያን እሸቱ ያን ቪዲዮ የሰራው? ጥሩ ነው። እንግዲህ ጥያቄያችሁ ጥሩ ነው። ዋልድባ በነገራችን ላይ የአንድ ሰው ገዳም አይደለም፣ የተወሰኑ የኢትዮጵያ የዓለም ገዳም ነው። የዓለም ገዳም ላይ ነው መርዝ የነሰነሰበት ነገር ሁሉ ሲቀርጽ ቢያሳየንስ? አሁን ሴቷን እያሯሯጠ በዚህ በጫካው በተቀደሰ ቦታ ላይ ፊልም ይመስል ነገር በጣም በሚያሳዝን ያን አይቶ ያላለቀሰ ማህበር ያላለቀሰ መነኩሴ የለም። ለሱ እኮ ይቅርታ ጠይቆ ይቅርታውም ተቀብለው ቀደም ሲልም እንደጀመሩት የአብረንታት አባቶች በቢሮ ሄዶ ይቅርታን ተቀብለናል ብለው
ባርካውት ተመልሰዋል። በአንድ ጉዳይ 2-3 እንዴት ልብዬ እኮ ነው። ጥሩ ነው። ሰውየው ባህሪው ምንድነው? አንደበቱ ለስላሳ ነው፣ ሲናገር ቀልጣፋ ነው። እኛ ያየነው አናውቀውም ከዚያ በፊት አባቶችን የሚል ዝቅ ይላል። እነሱ እንዴት እንዳሳመናቸው ነው አሁን እኛን የገረመን። እነሱን ሰራሱ ወስዶ እንዴት እንደሸወዳል። እኛ እንደሸወደን እኛ እንዳታለል እነሱንም አታሏቸዋል። ምክንያቱም ምንድነው ያታላቸው? በሰውት ሚዲያ ምንድነው ብሎ የነበረው? አይ እነዚህ አባቶች ሲያስተላልፉ ስህተት ነው፣ እሸቱ ዋልባን ቀበር፣ ጥሩ አይደለም፣ ጥሩ ነገር አልተናገርም፣ የሴት ገዳም ብሎ ማስተላለፉ በፍጹም ተቆጭተናል፣ እኛ በዚህ በኩል በጣም ተናደናል ብሎ አባቶች አስተላለፉ። በየትኛው መንገድ ገብቶ በየትኛው አማርኛ እንዳሳመናቸው ግን አናውቅም። ከሆነ ቀን ቆይታ በኋላ ሄደው አይ አንተ እኮ እንደዚህ ነህ እንደዚህ ቅልስልስ ብለው እንደው አንተ ማትወቀስ ሰው ነህ ለስራ ለልማት ብለን ለልማት ተብሎ ለገንዘብ ተብሎ ታሪክ አይለወጥም አይቀየርም። የዛሬ ቪዲዮዎቻችን እስካሁን ያያችሁትን ይመስሉ ነበር። በቪዲዮ ስብስቦቻችን ፈታ ዘና እንዳላችሁ ምንም ጥርጥር የለኝም። እስካሁን ከቆያችሁ ቤተሰብ መሆን አያቅታችሁም ብዬ አስባለሁ። ስትገቡ ሰብስክራይብ ያላደረጋችሁ ስትወጡ ሰብስክራይብ አድርጉ። እንዲሁም ቪዲዮ ከተመቻችሁ ደግሞ የላይክ በተኗን ጦንቆን ለማድረግ እንዳትረሱ። በቀጣይ ቪዲዮ እስክንገናኝ ድረስ ወዳችኋለሁ።